ክቡር አባታችን መላከ ሰላም ቀሲስ ሶሎሞን ብርሃኑ፣ በዚህ ያላችሁ የወረዳ ቤተ ክህነታችን ዋና ስራ አስኪያጅ ላይከ ወንጌል መምህር ደግፌ አምቡራ፣ አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ በወደደን በአምላካችን በእግዚአብሔር ፍቅርና ሰላም ሁላችሁም እንደምን ዋላችሁ? እግዚአብሔር ይመስገን። አምላካችን እግዚአብሔር ስሙ ለዘላለም ይክበር ይመስገን። እንግዲህ ከዚህ በፊት ስናሳውቃችሁ እንደነበረው በዚህ ታላቅ መንፈሳዊ ጉባኤ ላይ በተሻለ ሁኔታ መልስ ሊሰጡን የሚችሉ መምህራንን ስንሻ ስንፈልግ ነበረ። በዚህም መሰረት በጠየቅነው ጥያቄ መሰረት መምህራችን ዲያቆን ያረጋል አበጋዝ እሺ ብለው በመካከላችን በመገኘታቸው እናመሰግናለን። እግዚአብሔር ይስጥልን። ከዚህ በመቀጠል ከናንተ መካከል የተገኙ ጥያቄዎችን ብዙ ጊዜ ጥያቄ የሚሆኑ ነገሮች አሉ፣ አይምሯችን ላይ የሚመላለሱ ከአካባቢያችንም አንፃር ከምንኖርበት አካባቢ እንደምታውቁት አብዛኛው በሌላ ሁኔታ ውስጥ የሚገኙ ወገኖቻችን ከመኖራቸው አንፃር እለት እለትም ከነሱ ጋር ከመገናኘታችን አንፃር ለኛ የሚፈጥሩብን ጥያቄዎች አሉና እነዚህን ኦርቶዶክሳዊ መልስ እንዲሰጡን የጋበዝናቸው መምህራችን አሁን ተገኝተዋል። በቀጥታ ወደ ጥያቄዎቻችን እናልፋለን። እንግዲህ በቅድሚያ መነሳት ያለበት እንግዲህ ነገረ ክርስቶስ ላይ የሚነሱ ብዙ ጥያቄዎች አሉ። ከዚያ እነሳለሁኝ። መምህር የሰው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የምንፍቅና ጥያቄ በጎላ በተረዳ ሁኔታ ማንሳት የጀመረው መቼ ነው? እስካሁንስ ያለው እድገት ምን ይመስላል? እኛ ኦርቶዶክሳውያን በዚህ ጉዳይ ላይ ልናውቀው የሚገባው አብይ ነገር ምን ይመስላል ብለን እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን የዚህ ሀገረ ስብከት ሊቀ ጳጳስ፣ አበው አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ ጉባኤ ያላችሁ ሁላችሁም አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት እንዴት ሰነበታችሁ? እንኳን ለብርሃነ ልደቱ አደረሳችሁ። ለብርሃነ ጥምቀቱ እንኳን አደረሳችሁ። እንግዲህ በአባቶች ፊት እኔ በእውነቱ ሳይገባኝ ለዚህ ጥያቄና ማብራሪያ እድሉ ስለተሰጠኝ እግዚአብሔር ያክብርልኝ፣ አመሰግናለሁ። ወደ ጥያቄው ለመግባት ጥያቄው በጣም መሰረታዊ ነው። ኢየሱስ ክርስቶስ ማን ነው የሚለው ጉዳይ ሃይማኖቶችን፣ በዚህ ዓለም ያሉ የተለያዩ ሃይማኖቶችን፣ በተለይም ደግሞ አብርሃማዊ ሃይማኖቶች የሚባሉትን በአንድ አምላክ እናምናለን የሚሉትን የሚለያቸው ዋናው ጉዳይ ኢየሱስ ክርስቶስ ማን ነው የሚለው ነው። በአይሁድና በክርስትና መካከል ያለው ዋናው ልዩነት ኢየሱስ ክርስቶስ ማን ነው ነው። እኛ ኢየሱስ መሲሁ ነው ክርስቶስ ነው ብለን እናምናለን። ነው፣ በእርግጥም ነው መሆኑን በብዙ ነገር የተረጋገጠ ነው። አይሁድ ግን ይሄን አይቀበሉም። ሙስሊሞችም ደግሞ ስለ ክርስቶስ የሚሉት ሌላ ነገር አላቸው። ዋናው ልዩነት ያለው ኢየሱስ ክርስቶስ ማን ነው የሚለው ጉዳይ ነው። እና እንግዲህ ይሄ ጥያቄ ወደ ኋላ ይወስደንና ራሱ መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ተመላልሶ ባስተማረበት ጊዜ አይሁድ ያነሱት የነበረው ዋናው ጥያቄ አንተ ማን ነህ የሚል ነበር። እና ብዙ ጊዜ ደጋግመው ጠይቀውታል። አንተ ማን ነህ? አንተ ማን ነህ? አንተ ማን ነህ ብለው። ስለዚህ ኢየሱስ ክርስቶስ ደግሞ እውነቱን ነግሯቸዋል። እና በኢየሱስ ክርስቶስ ላይ የስህተት ትምህርት ማስተማር ተገቢ ያልሆነ ጥያቄው ለማወቅ ሳይሆን ኢየሱስ ክርስቶስ ያስተማረው ለማስተሐቀር፣ ለማሳበል ይነሳ የነበረው በራሱ ዘመን ነው። ለምሳሌ ምን የሚሉ ነበሩ? ኢየሱስ ክርስቶስ ወልደ አብ ወልደ ማርያም በተዋህዶ አንድ አምላክ ነው፣ ከድንግል ማርያም የተወለደው እንበለ ዘርአ ብእሲ ነው። ነገር ግን አይሁድ ምን ይሉ ነበረ? ሎቱ ስብሐትና ኢየሱስ ክርስቶስን ወልደ ዮሴፍ ነው፣ የዮሴፍ ልጅ ነው፣ ሩቅ ብእሲ ነው፣ ከኛ እንዳንዱ ነው። እንዘናምር አባሁ እሞ እፎይ ብለን ሰማይ ወረድኩ። ዮሐንስ ወንጌል ምዕራፍ 6 ላይ እሱ ከአብ ዘንድ መጣሁ፣ ወደዚህ መጣሁ፣ እኔና አብ አንድ ነን እያለ ሲነግራቸው ይሄ የምናውቀው እናትና አባቱን የምናውቃቸው ሲሆን እንዴት ከሰማይ ወረድክ ይለናል? እንዴት ምድራዊ አባት የለንም ይላል? እያሉ ይህን የመሰለ የስህተት ትምህርት ያነሱ ነበረ። እንደገና ደግሞ በማቴዎስ ወንጌል ምዕራፍ 16 ላይ መድኃኒታችን ኢየሱስ ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀው ጥያቄ
ሐዋርያት በእነሱ ዘመን የነበሩ ሰዎች ሲሉ የነበረውን አስተያየት ነግረውታል። አንዳንዶች ዮሐንስ መጥምቅ ነው ይላሉ፣ አንዳንዶች ኤርሚያስ ነው ይላሉ፣ አንዳንዶች ኤልያስ ነው ይላሉ ብለው ነግረውታል። ይሄ እንግዲህ በዛን ዘመን የነበሩ ሰዎች ስለ ኢየሱስ ክርስቶስ ማንነት የነበራቸው የተሳሳተ አረዳድ ነው። ኢየሱስ ክርስቶስ የዮሐንስ መጥምቅ አምላክ፣ የኤልያስ አምላክ፣ የኤርሚያስ አምላክ፣ የነቢያት አምላክ ነው እንጂ ከነቢያት አንዱ አይደለም። ዛሬ ይሄን የሚሉ አሉ። ከነቢያት አንዱ ነው፣ ከመሐመድ በፊት የመጣ ነብይ ነው፣ የመጨረሻው ነብይ የነቢያት ማህተም መሐመድ ነው የሚሉ ሙስሊሞች አሉ። እንግዲህ ያን ጊዜ የነበረ ነው፣ የአይሁድ ሐሳብ ሲቀጥል ነው። መድኃኒታችን ኢየሱስ ክርስቶስ ግን ይሄ ስህተት መሆኑን እዛው ላይ ነው ያስረዳቸው። እናንተስ ምን ትሉኛላችሁ አለ። ይሄ ማለት የእነዚህ ሰዎች ሐሳብ የተሳሳተ ነው ማለት ነው። አሁን እዚህ ላይ መድኃኒታችን ኢየሱስ ችግር የለም ደስ እንዳላቸው ይመኑኛል አላለም። የፈለገ ዮሐንስ ይበለኝ የፈለገ ኤርሚያስ ነው ይበለኝ ችግር የለውም መብታቸው ነው አላለም። በሃይማኖት መብት ነው የሚባል ነገር የለም። ሰው የመሳሳት መብት አለው። ስህተቱን እውነት አድርጎ የማስተማር ግን መብት የለውም። ማለት ምን ማለት ነው? መሳሳት ይቻላል፣ ስህተትን ግን መብት ስለሆነ ትክክል መሆን አይቻልም። አንድ ተማሪ ኤክስ መሆን ይችላል፣ እውነቱን ሐሰት ሐሰቱን እውነት ማለት ይችላል። ተሳስቶ ግን ማርክ የማግኘት መብት የለውም። ሁለቱን መሆን አይችልም። መምረጥ መቻል ማለት አለመሳሳት መቻል ማለት አይደለም። ስለዚህ ስህተት መሆናቸውን ካስረዳ በኋላ ቅዱስ ጴጥሮስ እግዚአብሔር አብ የነገረውን በሕሊናው የገለጸለትን አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር አብ የባህሪ ልጁ ነው ብሎ እውነቱን መሰከረ። እውነተኛው ሃይማኖት ይሄ ነው፣ ቤተክርስቲያንን የሚመሰርተው በዚህ ላይ ነው ብሏል። ስለዚህ በኢየሱስ ክርስቶስ ላይ እንግዲህ ያን ጊዜ ነው የነበረው የተሳሳተው ትምህርት፣ እውነቱ ደግሞ እዛው ተገልጧል። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጅ ነው ማለት ነው። አሁን ልጅ ነው ማለት እኛ በስነ ፍጥረት እንደምናውቀው አይደለም። ቋንቋ ሃይማኖትን የመግለጽ አቅሙ በጣም ውስን ነው፣ እጅግ በጣም ውስን ነው በእውነቱ። እኛ ልጆች ስንባልና በፍጥረታት መካከል ያለው የአባትና የልጅ ግንኙነትና በእግዚአብሔር አብ እና በእግዚአብሔር ወልድ መካከል ያለው ግንኙነት የተለያየ ነው። እግዚአብሔር አብ የእግዚአብሔር ወልድ አባት ነው ማለት ልክ ብርሃን ከብርሃን እንደሚገኝ ማለት ነው። በባህሪ አንድ ናቸው ማለት ነው። የባህሪ አንድነትን የሚገልጽ ነው። ወልድ ልጅ ነው ማለት ከአብ ባህሪ የተገኘ ሌላ አይደለም ማለት ነው። የእግዚአብሔርን አንድነት ለመግለጽ ነው እንጂ በፍጥረት እንደምናውቀው ልጅ ከአባቱ በዘመኑ እንደኋላ እንደሚመጣ ልጅ ያላባቱ ፈቃድ እንደማይወለድ ማለት አይደለም። አንድ ሰው ካልፈለገ ካላገባ ላይወልድ ይችላል፣ መብቱ ነው። እግዚአብሔር ወልድ ግን የእግዚአብሔር የባህሪ ልጅ ነው፣ የፈቃድ ልጅ አይደለም። ይሄ በጣም መሰረታዊ ነገር ነው። የፈቃድና የባህሪ ልጅነት በጣም የተለያየ ነው። እግዚአብሔር ወልድ የእግዚአብሔር የባህሪ ልጅ ነው። ስለዚህ ኢየሱስ ክርስቶስ ላይ የነበረው የስህተት ትምህርት ከዛ በኋላ ቀጠለ። በየዘመኑ ግኖስቲኮች የሚባሉ መናፍቃን ነበሩ። ግኖስቲኮች ስለ ክርስቶስ ማዕት ነገር ይሉ ነበር። ያን ሁሉ መዘርዘር ብዙም ላይ ጠቅመን ይችላል። በዚህ ጉዳይ ግን በጣም አምላክነቱን ክደው ከ30 ኤዮኖች ወይም መልእክተኞች አንዱ ነው ይሉ ነበር። ከብርሃን አምላክ ወደዚህ ዓለም የመጡ የተለያዩ እንደ መልእክተኞች ወይም ኤዮኖች አሉ ይሉ ነበር። ክርስቶስን 30ኛው ነው ይሉ ነበር። ምንድነው ማስረጃቸው ሲባሉ ክርስቶስ የተጠመቀው በ30 ዓመቱ ነው። በ30 ዓመት የተጠመቀው 30ኛው ነው ስለሆነ ነው ይላል። ይሄ ሞኝ ግጥም አያጣም አይነት ምንም አይገናኝም። ቅዱስ ጳውሎስ አንድ መካከለኛ አለ፣ በእግዚአብሔርና በሰው መካከል አንድ መካከለኛ አለ ያለው ይሄ የግኖስቲኮችን ትምህርት ስህተትነቱን ለመግለጽ ነው። 30 መካከለኛዎች አይደሉም ነው፣ አንድ ኢየሱስ ክርስቶስ ብቻ ነው ለማለት ነው። ይሄንን ለምን እንደተባለ ሳይረዱ ዝም ብሎ መካከለኛ የምትለዋን ቃል የሚያንጠለጥሉ ሌሎች ናቸው። እንግዲህ ይሄንን እያለ ሰባሌዎሳውያን ነበሩ። ከዛ በኋላ ሶስትነትን የሚክዱ አርዮሳውያን እንዲህ እያለ ከዛሬ ደርሷል። ችግሩ ብዙ ነው። ለማንጠቃለል ታዲያ ማን ነው ብለን ነው የምናምነው? ማንስ ብለን ነው ማመን ያለብን የሚለው ራሱ ጌታችን እንዳረጋገጠው ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጅ ነው። በአምላክነቱ በጥንት አምላክነቱ በባህሪ መለኮቱ ጥንት የሌለው ከአብ ጋር ሁልጊዜ ያለ ማለት ነው። ሁልጊዜ ያለ። ለዚህ ነው በዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ እምቅድመ ይትወለድ አብርሃም ሀሎኩ አነ ነው ያለው። አብርሃም ሳይወለድ እኔ ምንድነኝ አለ ነበር። እኔ ምንድነኝ አለ። እቺንም ይሞላልና አለ። እየሰማችሁ ነው አይደል? አብርሃም ሳይወለድ ወይም ሳይኖር ማለት ነው። አብርሃም ሳይፈጠር እኔ ዳሽ ነበርኩ ነው አለ። እኔ አለሁ ነው ያለው። ሁልጊዜ አለሁ ነው።
ራሱ በዕብራይስጡ እግዚአብሔር ያህዌ የሚለው ሀዋ ከሚለው የዕብራይስጥ ቃል የመጣ ነው። ግስ መኖር ማለት ነው። እግዚአብሔርን ሊገልጽ የሚችለው ሁልጊዜ ዘላለማዊነት ነው። ሌላ ስምም የለው። እግዚአብሔር መጠሪያ እንደ እንጃ እንደ ፍጡራን መጠሪያ ስም የለው። ሕያው ባህሪ ህልው የሚለው ነው። አያም ዛት አያም ያለና የሚኖር ብሎ ራሱን ለሙሴ የገለጸው ለዚህ ነው። ስለዚህ አብርሃም ሳይወለድ አለው እንዳለ ሁልጊዜ ዘላለማዊ ነው። አንደኛው መሰረታዊ እውነት ይሄ ነው። ሁለተኛው ግን ያ ዘላለማዊ አምላክ ኢየሱስ ሰው ሆኗል። ዘመን ተቆጥሮለታል። ዘመን አስተርእዮ ብለን የምናከብረው ይሄን ነው። ተወልዷል። ከኛ እንዳንዱ ሆኗል ከኃጢአት በስተቀር ተወለደ ተብሏል። በግርግም ተኝቷል። በ8 ቀን ቤተ ግዝረት ገብቷል። በ40 ቀን ወደ ቤተ መቅደስ ገብቷል። ሰው የሚሆነውን ሁሉ ሆኗል። ስለኛ ሲል ሞትን ተቀብሏል፣ ተነስቷል። ስለዚህ ኢየሱስ ማለት የአብ የባህሪ ልጅ በአምላክነቱ ጥንት የሌለው ዘላለማዊ አምላክ በሚስጥረ ሥጋዌ እኛን ለማዳን ግን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም የተወለደ ሰው የሆነ ማለት ነው። ስለዚህ ኢየሱስ ማለት ፍጹም አምላክ ፍጹም ሰው ማለት ነው። በራዕየ ዮሐንስ ምዕራፍ 22 ቁጥር 16 ላይ ምን ብሏል? እኔ የዳዊት ስርና ዘር ነኝ ይላል። የዳዊት ምንና ምን ነኝ አለ? ስርና ዘር። እስኪ አሁን ከስርና ከዘር ማንኛው ይቀድማል? ከተማ ስለምትኖሩ ግብርና ምንም አታውቁም ይሆን? ከስርና ከዘር ማን ይቀድማል? ስር ነው ዘር? በአንድ ፊደል ነው የሚለያዩት ደግሞ ስርና ዘር። ስር ነው ካል ዘር ከየት ይመጣል? እንዴት ብሎ በቅሎ ስር ይመጣል? ዘር ነው ካል ስር ከየት ይመጣል? ኢየሱስ ክርስቶስ እንደዚህ ነው። የዳዊት ፈጣሪ ነው፣ ግን ደግሞ የዳዊት ልጅ ተብሏል በሚስጥረ ሥጋዌ። የዳዊት ልጅ ነው፣ ግን ደግሞ የዳዊት ፈጣሪ ነው። ትምህርተ ሃይማኖት ማለት መሰረታዊ ክርስትና ማለት ይሄንን አዋህዶ ማመን ነው። በማቴዎስ ወንጌል ምዕራፍ 22 ላይ ጌታችን ፈሪሳውያንን አንድ መሰረታዊ ጥያቄ ጠየቃቸው። መሲሁ ማን ነው? ክርስቶስ ማን ነው ብሎ ጠየቃቸው። እነሱ የዳዊት ልጅ ነው አሉት። ታዲያ የዳዊት ልጅ ከሆነ ዳዊት ለምን ጌታ ጌታዬን በቀኜ ተቀመጥ አለው ለምን አለ? ዳዊት ልጁ ከሆነ ክርስቶስ እንዴት አምላክ ያለው ነው? ምክንያቱም ዳዊት፣ ሰለሞን፣ አዶንያስ የሚባሉ ብዙ ልጆች ነበሩ። ከብዙ ልጆቹ ማንንም ዳዊት ጌታ ወይም አምላክ አላለም። መሲሁን ግን ዳዊት ልጅ ብቻ ሳይሆን አምላኬ ብሎታል። ክርስቶስ ማለት የዳዊት አምላኩ ፈጣሪው ነው። በባህሪ መለኮቱ በትስብእቱ ሰው በመሆኑ ደግሞ የዳዊት ልጅ ወልደ ዳዊት ወልደ አብርሃም የተባለ ነው። መሰረታዊ ምስጢረ ተዋህዶ የክርስትና ትምህርት ይሄ ነው። እሺ እግዚአብሔር ይስጥልን፣ ቃል ያሰማልን መምህር። እንግዲህ ከዚሁ ጋር ተያይዞ ነገረ ክርስቶስ ላይ የሚነሱ ጥያቄዎች እንዳሉ ሁሉ በዋናነት ደግሞ ነገረ ማርያም ላይም እንዲሁ የሚነሱ ጥያቄዎች አሉ። የሰው ልጅ በወላዲተ አምላክ ላይ የምንፍቅና ጥያቄ በጎላና በተረዳ ሁኔታ ማንሳት የጀመረው መቼ ነው? እስካሁንስ ያለው እድገት ምን ይመስላል? እኛ ኦርቶዶክሳውያን በዚህ ጉዳይ ላይ ልናውቀው የሚገባን አብይ ነገር ምንድነው? ምናልባት እንግዲህ ሌላም ሰው ስለሌለ ፈተን እያደረኩ ጠየቅኩ መሰለኝ፣ እንዳይደክሙ ምን ይመስላል? ያው በኢየሱስ ክርስቶስ ላይ በአብዛኛው የሚነሱ ኑፋቄዎች ወደ እመቤታችን ይሄዳሉ። ለምን? ኢየሱስ መሰረታዊ ጥያቄው ኢየሱስ ክርስቶስ ማን ነው ነው። ኢየሱስ ክርስቶስ አምላክ ከሆነ እሷ ወላዲተ አምላክ መሆኗ የግድ ነው። ኢየሱስ ብርሃን ከሆነ እሷ እመብርሃን ብርሃንን የወለደች መሆኗ የግድ ነው። ስለዚህ ዋናው ጥያቄ ኢየሱስ ክርስቶስ ማን ነው የሚል ነው። ኢየሱስ ክርስቶስን አምላክ ወልደ አምላክ ብሎ የሚያምን ሁሉ እመቤታችንን ወላዲተ አምላክ ለማለት ምንም አይቸግርም። የግድ ነው፣ የግድ ነው። ግን ብዙ ጊዜ በእመቤታችን ላይ የሚነሱ ኑፋቄዎችን በክርስቶስ ላይ በማንሳት ይደበቃሉ። ወይም አንዳንድ ደግሞ ክርስቶስ ላይ ያሉ ኑፋቄዎችን እመቤታችን ላይ ያሉ በማስመሰል ይደበቃሉ። ግን ሲኬድ ስራቸው ተመሳሳይ ነው። እንግዲህ ጥያቄው መነሻው ቅድም እንዳነሳነው አይሁድ ላይ ነው። አይሁድ እመቤታችንን የሚሏትን ነገር በእውነት እንዲህ ይሏታል ብሎ መናገርም አይቻልም። በጣም ነውር ነው የሚሉት ነገር፣ የመጨረሻ ነውር ነው በእመቤታችን ላይ የሚሉት። በማቴዎስ ወንጌል ምዕራፍ 13 ላይ እንደተጻፈው እመቤታችን ተገቢ ያልሆነ በእመቤታችን ላይ ብለዋል። እንግዲህ ከዛ ከአይሁድ ነው የሚመነጨው። እውነቱን ለመናገር ብዙ ጥፋቶች፣ ብዙ ችግሮች ዛሬም በዓለማችን ላይ ከአይሁድ ጋር የተያያዙ እንደሆኑ ይነገራሉ። በፖለቲካዊ፣ ማህበራዊ፣ በዚህ በዓለም በሚሆኑ ነገሮች ብዙ ነገሮች እና ብዙ ኑፋቄዎች፣ ብዙ የስህተት ትምህርቶች መሰረታቸው አይሁድ ናቸው። በመጽሐፍ ቅዱስም እንደምናገኘው እንግዲህ ከዛን ጊዜ ጀምሮ ይቀጥልና ቅድም ያነሳናቸው ግኖስቲኮች የኢየሱስ ክርስቶስን አምላክነት ፍጹም ሰው ፍጹም አምላክ መሆኑን ስለማይቀበሉ
ከመቤታችን ሰው ሆኖ አልተወለደም። ከመቤታችን ባህሪዋን አልነሳም። ምንም ነገር ሳይወስድ ልክ ውሃ በቧንቧ ውስጥ እንደሚያልፈው ከቧንቧ ምንም እንደማይወስደው ከመቤታችን ምንም ሳይነሳ ነው የተገለጠው የሚሉ መናፍቃን ነበሩ። ምን ማለታቸው ነው? ኢየሱስ ሰው አልሆነም እያሉ ነው። ምክንያቱም ከመቤታችን ነው ሰው የሆነው፣ ከሷ ምንም ካልወሰደ ሰው አልሆነም እያሉ ነው። ስለዚህ ሁለቱን የሚያጠቃልል ነው። እመቤታችን ወላዲተ አምላክ አይደለችም ይላሉ፣ እንደገና ደግሞ እሱ ሰው አልሆነም እያሉ ነው። ይሄ ሁሉ ይቀጥላል። ከዛ ወደ 3ኛው ዓመት ላይ አይሁድ ያነሱትን የነበረውን ጥያቄ በጣም ጠንከር አድርጎ ያነሳው ሄሊቪዴስ የሚባል መናፍቅ ነበረ። በእመቤታችን ዘላለማዊ ድንግልና ላይ መጽሐፍ የጻፈ ለመጀመሪያ ጊዜ መጽሐፍ የጻፈው እሱ ነው። እመቤታችን ዘላለማዊ ድንግል አይደለችም በሚል ከተወሰነ ጊዜ በኋላ ከ100 ዓመት ምናምን በኋላ የተነሳው ጄሮም ወይም አባ ሄሮኒመስ የተባለው የቤተክርስቲያን አባት በሄሊቪዴስ እመቤታችን ወላዲተ አምላክ አይደለችም በሚለው ላይ አንድ ጠንካራ ስለ እመቤታችን ዘላለማዊ ድንግልና ኦን ዘ ቨርጂኒቲ ኦፍ ዘ ቴዎቶኮስ ማዘር ኦፍ ጎድ በሚል ጥሩ መጽሐፍ ጽፏል። ለመጀመሪያ ጊዜ በዛ ላይ ጽፏል። ከዛ የተለያዩ መናፍቃን ይነሳሉ። ኢቢዮኒስቶች የሚባሉ ነበሩ። ኢቢዮኒስቶች የሚሉት የወለደችው በድንግልና ነው ግን ብለው ደግሞ ከዛ እንደገና ያን የሚያፈርሱ ነበሩ። አሁን ያሉ የተለያዩ መናፍቃን በፕሮቴስታንቱ ያሉ እስልምናው ከነዛ የተለያየ እንደ ልመና ጥሬ ወይም እንደ ጥርቅም ካንዱ የሆነ እየዘገኑ እንደ አዲስ የሚሰሩት ነው። በእውነት የመጀመሪያዎቹን 100 200 300 ዘመናት በሚገባ ያጠና ሰው አዲስ ኑፋቄ የሚባል የለም። ያው የነበረው ነው አዳዲስ የሚያመጡት ብዙ አዳዲስ ኑፋቄ። ምክንያቱም ኦልሬዲ ሊነሱ የሚችሉ ኑፋቄዎችና ስህተቶች በግኖስቲኮች ተነስተው እስከ መጨረሻ ጥግ ድረስ ተለጥጠው አብቅተዋል ማለት ይቻላል። በእውነቱ ትንሽ በዘመናችን በጣም ግልጽ የሆነ ድፍረት ከሚጨመርበት በስተቀር አዲስ ኑፋቄ ያለ ማለት አይቻልም። ከዛ በጣም እንደገና በ5ኛው ዓመት ላይ የነበረው የተነሳው ንስጥሮስ ወላዲተ አምላክ አይደለችም የሚለው በጣም ጠንከር አድርጎ ፓትርያርክም ስለሆነ ከዛ በፊት በእርግጥ በአንጾኪያ ትምህርት ቤት በተወሰነ መልኩ በዛ ባሉ ዲያድርስ ቴዎድሮስ የሞፕሶስቲያው ጳጳስ የነበረ እመቤታችን ወላዲተ ሰብ ናት አንትሮፖቶኮስ ሰውን ብቻ ነው የወለደችው የሚለው የጥንቱን የግኖስቲኮችን ትምህርት አዲስ አምጥተውት ነበር። እሷ አምላክን አልወለደችም እና ዋና የመከራከሪያ ነጥባቸው ምንድነው? እግዚአብሔር ከሴት ከሰው አይወለድም የሚል ነው። ይሄ ክርስትናን አለማወቅ ነው። ቅዱስ ጳውሎስ እኮ ተናገረ። ገላትያ ምዕራፍ 4 ቁጥር 4 ላይ ወአመበጽአ ጊዜው ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት ብሎ እኮ ገልጾታል እኮ። የዘመኑ ፍጻሜ በደረሰ ጊዜ በገነት ወይም ከገነት እንደወጡ እግዚአብሔር ለሰው የሰጠው ተስፋ የሴቲቱ ዘር የእባቡን የዘንዶውን አናትን ይቀጠቅጣል ብሎ የሰጠው ተስፋ ሲጠበቅ ኖረ። ያ ሲጠበቅ የነበረው ተስፋ በደረሰ ጊዜ 5500 ዘመን የምንለው ዓመተ ፍዳ አልቆ እግዚአብሔር ዓመተ ምሕረትን ሲጀምር እግዚአብሔር ልጁን ላከ አለ። የባህሪ ልጁን ላከ፣ ከሴትም ተወለደ እና ይሄን የቤተክርስቲያን አባቶች ሲያማሩ እግዚአብሔር ከሴት መወለድን እሱ ላላፈረ እነሱ የሚያፍሩት ለምንድን ነው? እግዚአብሔር ሰው መሆኑን እሱ ካልተሰቀቀ ሰው የሆነልን እኛ ለምንድን ነው የምንሰቀቀው? በጣም እኮ የሚገርም ነገር ነው። ቅዱስ ጎርጎርዮስ ነባቤ መለኮትም እንዲህ ይላል፣ ሌሎችም አባቶች ብለውታል። እግዚአብሔር ስላንተ ሲል ሰው ቢሆን ለምን ሰው ሆንክ? እንዴት ሰው ትሆናለህ እያልክ መልሰህ አታድርቀው ይላሉ። እግዚአብሔር ላንተ ብሎ ትሁት ቢሆን እግርህን ያጥብ፣ እንዴት አምላክ እግርን ያጥባል እያልክ መልሰህ በጥያቄ አታድርቀው፣ ይልቅ እመንና አመስግነው ይላሉ። ሰው በጣም አስቸጋሪ ነገር ነው። እግዚአብሔር ሰው ለምን አልወል ከገነት ወጣን ያሉን አጣን ውረድ ተወለድ ብሎ አባቶቻችን ጮሁ። ሲመጣ ደግሞ መልሶ እንዴት አምላክ ሰው ይሆናል ለምን ማለት በጣም አሳዛኝ ነገር ነው። ጥበብ በልጆቿ ጸደቀች እንደተባለው ሲሰጠውም እምቢ ሲነሳም እምቢ አይነት ነውና ዞሮ እነዚህ በአንጾኪያ ትምህርት ቤት የነበሩት ሁሉም አይደሉም። ቅዱስ ዮሐንስ አፈወርቅም የአንጾኪያ ትምህርት ቤት ውጤት ነው። አንድ አስተሳሰብ ሁሉን አይወክልም፣ ግን ጎላ ባለ መንገድ ውስጡን ሲናፈስ የነበረ አስተሳሰብ ነው። ያን አስተሳሰብ ግን ንስጥሮስ የቁስጥንጥንያ ፓትርያርክ በሆነ ጊዜ በአንድ ጊዜ ነዛው። ሰውን ብቻ ነው የወለደችው እግዚአብሔር ሊወለድ አይችልም የሚለው በኤፌሶን የተሰበሰቡ 431 ዓመተ ምህረት ላይ 200 ጳጳሳት የንስጥሮስ ትምህርት መጽሐፍ ቅዱሳዊ አለመሆኑን በሚገባ ገልጸው አውግዘውታል። ምክንያቱም በመጽሐፍ ቅዱስ ኢየሱስ አምላክ ከሆነ እሱን የወለደችው እናታችን እመቤታችን ወላዲተ አምላክ ናት። ኤልሳቤጥም ተናግራለች፣ የጌታዬ የአምላኬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ብላ ተናግራለች። የጌታ እናት ናት፣ የአምላክ እናት ናት፣ ምንም ጥያቄ የለውም። እና እግዚአብሔር ሰውን ሁሉ እንደሚወድ ሰው በመሆኑ ገለጠ።
ሴቶችን እንደሚወድና እንደሚያከብር ደግሞ ከሴት በመወለድ ገለጠ። እንደ ክርስትና ሴትነትን የሚያከብር የለም። ይሄን የማያውቁ ወይም ሊቀበሉ የማይፈልጉ ፌሚኒስቶች የሚባሉ መጥተው የሴት መብት እንደዚህ ምናምን የት የነበራችሁ ናችሁ? ክርስትና ሴትነትን የእግዚአብሔር እናት እስከ መሆን ድረስ ያከበረ ቢኖር ክርስትና ብቻ ነው። እንደ ክርስትና ሴትነትን ያከበረ ማንም የለም። ወንዶችን ስለሚወዱ ደግሞ ወንድ ሆኖ ተወልዷል። እንግዲህ ከዛ ጊዜ ጀምሮ ያው ጥያቄ በተለያየ መንገድ ሲንከባለል ነው የኖረው። በእውነቱ ለማጠቃለል እንዲሁ እግዚአብሔር እናቱን እናት አድርጎ ስለሰጠን የመጨረሻ ደስ ሊለን ይገባል እንጂ ሰው በዚህ ለምንድን ነው የሚከፋው? ይህ ያለ መታደል ውጤት ነው። ቤተሰብ በጣም መሰረታዊ ነገር ነው። በቤተሰቡ በተለያየ ምክንያት ይሁን በምን የእናት ፍቅር የአባት ፍቅር እንዲህ የማያውቅ ሰው ምናልባት ምን ላይ መስለው ይችል ይሆናል። እግዚአብሔር እናቱን እናት አድርጎ ከመስጠት በላይ ስጋውንና ደሙን ከመስጠት ቀጥሎ ትልቅ ስጦታ ቢኖር እናቱን እናት አድርጎ መስጠት ነው። እና በዚህ በጣም ሰው ሊደነቅ ሊደሰት ይገባል እንጂ ሌላ ጥያቄው ስለምንድን ነው የሚገባው ግን አለመታደል ነው። ሰው በተሰጠው ሰው በመሆኑ አምላክ ሰው በመሆኑ በመሞቱ በመነሳቱ ጥያቄ እያነሱ የማይጠቀሙ የማያምኑ እንዳሉ ሁሉ ደግሞ በዚህ እንዳያምኑ ሰዎች ሰይጣን እንደዛ ፈቃዳቸውን መግቢያ እያደረገ ይፈትናቸዋል። በእውነቱ እመቤታችን አሁን ታማልዳለች ምናምን በጣም ተራ ነገር ነው። ሌሎች ቅዱሳንም ያማልዳሉ። ከሁሉ በላይ ግን እናት ናት፣ ልዩ እናት። ይህ በጣም ሊብራራ የሚችል ነገር አለ። እስኪ ስለ እናትህ ምን ትላለህ ተብሎ አሁን ቢጠየቁ ምን ትላላችሁ? እስኪ እናትህን እንዴት ትወዳታለህ? እንዴት ይጠየቃል? እዚህ በእውነቱ ሲጀምር ስለ እናት እንዴት ይጠየቃል? ከመብራራት በላይ ነው፣ ከመገለጽ በላይ ነው። እንዴት ይሆናል? እና በእውነት እንዲሁ እግዚአብሔር ልክ የእናትነት ጣዕሟ ምን እንደሆነ እንዲሁ ትንሽ ብልጭታ ይስጠን በእውነቱ እግዚአብሔር። እና አባ ይስሐቅ ጌታ ሆይ እናትህን ግለጽልን እያሉ ብዙ ዘመን ነው ሱባኤ ሲገቡ የኖሩት። በጣም እንዲሁ እግዚአብሔር የእናትነት ጣዕሟ ምን እንደሆነ በእውነት በልቡናችን ይግለጽልን። እንዲህ ያለው ነገር ዝም ብሎ በጥቅስና በእንትን ብቻ የሆነው መንፈሰ እግዚአብሔርም ያስፈልገዋል። በእውነቱ እግዚአብሔር በእናትነት ፍቅሯ እንድንኖር በቸርነቱ ይርዳ። እሷን በእናትነቷ አትለይን በእውነቱ። እግዚአብሔር ይስጥልን። እንግዲህ ያው ከዚሁ ጋር ተያያዥነት ያላቸው ሀሳቦች ናቸው። ምዕመናን እንደምትረዱት እዚሁ ካለንበት አካባቢ አንጻር እንዲህ አይነት ነገሮች ለኛ እንግዳ አይደሉ። ያው እልፍ ስንል በየቀኑ የሚመጡ ናቸው። በጎረቤትም ጭምር አለ። እንግዲህ አንድ ግቢ ውስጥ ስንኖር አብዛኛው የእንደዚህ አይነት ተጠቂዎች ስለሚበዙ ከዚህ አንጻር እኛም እንዲህ አይነት ነገሮች አይምሯችን ውስጥ ስለሚመላለሱ ነው እነዚህን ጥያቄዎች መርጠን ለመምህራችን እያቀረብን ያለ ነው። ተያያዥ ነው። እንግዲህ አንድ ሰው እንግዲህ ሁሉ መጽሐፍ ቅዱስ ይዛል። እንደምታዩት እዚህ አሁን ብቅ ብትሉ ጧት ላይ 15 ሰው 20 ሰው ብታዩ መንገድ ላይ ከ20 15ቱ መጽሐፍ ቅዱስ በእጁ የሚይዝ ነውና ከዚህ አንጻር አንድ ሰው በግሌ መጽሐፍ ቅዱስን መረዳት እችላለሁ ካለና ለሃይማኖት ውይይት ደግሞ መጽሐፍ ቅዱስ ብቻ ካለ መጽሐፍ ቅዱስ ብቻ ማለት በተግባር ሲታይ እኔ ብቻ እንደማለት ነው። ምክንያቱም የምትቀበለው ያንተን የግልን አረዳድ ብቻ ከሆነ የምትቀበለውና የምታምነው ራስን ብቻ ነው ማለት ነው የሚል ሐሳብ ይዛልና በዚህ ጉዳይ ላይ በተለይ መጽሐፍ ቅዱስ ላይ እኛ አካባቢ እንዲህ አይነት ብዙ ችግሮች ስላሉ ከዚህ የጥያቄ ሐሳብ አንጻር እንዴት ሊብራራ ይችላል መምህር? መጽሐፍ ቅዱስ ብቻ የሚለው ሐሳብ ሲያዩት መጽሐፍ ቅዱስን በጣም የሚያከብር ይመስላል። የሚመስሉ ብዙ ነገሮች አሉ ግን ያልሆኑ። ግን የመጀመሪያው ጥያቄ መሆን ያለበት ብዙ ጊዜ እንደዚህ አይነት ነገር ስንሰማ እስቲ መጽሐፍ ቅዱስ ብቻ የሚል አንተ ከመያዝከው መጽሐፍ ቅዱስ አሳየኝ ማለት መቻል አለብን። እሱን ካላሳየን ይሄን ከየት አመጣው? መጽሐፍ ቅዱስ ብቻ እያለ ግን የያዘው መጽሐፍ ቅዱስ ብቻ የማይል ከሆነ ራሱ የሚለውን ራሱ እያፈረሰው ነው ማለት ነው። እንግዲህ ዓለም ይሄ በአጠቃላይ አሁን ክርስቲያን ነኝ የሚለው ሁሉም የሚቀበለውን 66ን ብንወስድ እዚህ 66 ውስጥ ከራዕየ ዮሐንስ እስከ ድረስ ከመጀመሪያው ከዘፍጥረት ጀምሮ አንድም ቦታ መጽሐፍ ቅዱስ ብቻ የሚል የለም። አለ የሚል ካለ ያምጣ፣ የለም ስለሌለ ማምጣት አይቻልም። ስለዚህ መጽሐፍ ቅዱስ ብቻ የሚለው ሐሳብ ልብ ወለድ ነው፣ መጽሐፍ ቅዱሳዊ አይደለም ሲጀመር።
ስለዚህ መጽሐፍ ቅዱሳዊ ባለውን ሐሳብ ልንቀበል ልንዳረቅ አይገባ፣ እዛው ላይ ያቆማል ማለት ያለብን መጽሐፍ ቅዱስ ብቻ በሚለው አንተ በምን እንደምትለው ስለ ሁሉም ነገር ጥቅስ አምጣ የምትል ከሆነ መጀመሪያ አንተ መጽሐፍ ቅዱስ ብቻ ነው የሚል አምጣ በሉት። ካላመጣ በቃ በዛው ነው መሄድ ያለበት። ይሄ ምንድነው የሚያለው? በርደን ኦፍ ፕሩፍ ያን ማስረጃ የማምጣት የማስረዳቱ ሸክም የሚለው ላይ ነው መሆን ያለበት። እኛ ላንማ መጽሐፍ ቅዱስ ብቻ አንልም። ብቻ በጣም አፍራሽ ነገር ነው። አንደኛ። ሁለተኛ መጽሐፍ ቅዱስ ብቻ የሚሉ ሰዎች አሁን እስኪ አንድ በጣም ቀላል ጥያቄ እንጠይቃቸው። ይሄን መጽሐፍ ቅዱስ ከየት አገኛችሁት? አሁን በእርግጥ ብዙ ነገር ተሰርቶ ተደክሞ ማተሚያ መሳሪያ መጥቶ መጽሐፍ ቅዱስ አንድ ላይ ተጠርዞ ስላለ ቀላል ዝም ብሎ ሁሉ ጊዜ እንዲህ የኖረ ይመስለናል። ይሄ መጽሐፍ ቅዱስ ግን እንደዚህ አንድ ላይ ተጠርዞ አልኖረም። ራሱ በመጽሐፍ ቅዱስ ውስጥ የሚገቡት መጽሐፍትና የማይገቡት መጽሐፍት እስኪለዩ ድረስ 300 400 ዘመን ቆይቷል። እስከ 300 ምናምን ዓመት ድረስ ቢያንስ ወጥ የሆነ የመጽሐፍ ቅዱስ ዝርዝር ቀኖና አልነበረም። ለምሳሌ ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ላይ ሰማዕት ሆኖ ሲሞት የተጻፈ መጽሐፍ ቅዱስ ገና አልነበረም። ማቴዎስ ወንጌል የሚባል አልነበረም። ማርቆስ፣ ሉቃስ፣ ዮሐንስ የሚባል አልነበረም። ሐዋርያት ሥራ ገና አልተጻፈም። ጳውሎስ ያኔ ገና አሳዳጅ ነበር። የቅዱስ እስጢፋኖስ ወጋሪዎች ዋና አስተባባሪ ልብስ ጠባቂ ነበር። ስለዚህ 14 የቅዱስ ጳውሎስ መልእክታት አልነበሩ። ታዲያ አንድ ሰው ክርስቲያን ለመሆን መጽሐፍ ቅዱስ ብቻ የሚያስፈልገው ከሆነ ቅዱስ እስጢፋኖስ እንዴት ክርስቲያን ነው? አልነበረም ማለት ነው። ኢትዮጵያዊ ጃንደረባ ከብሉይ ኪዳን አንድ መጽሐፍ አንብቦ ነው ክርስቲያን የሆነው። ወንጌል፣ መልእክት፣ ራእይ የሚባል አልነበረም። ሌላውም እንደዛ። ስለዚህ አሁን መጽሐፍ ቅዱስ እንዴት መጣ? አያውቁም። ከየት እንደመጣ እንዴት እንደመጣ የማያውቁትን መጽሐፍ ይዘው የማይለውን መጽሐፍ ቅዱስ ብቻ እያሉ ደግሞ ያኛም በጣም ያሳዝነው እነሱ የሚሉት እውነት መስሎን እኛም እንደው በጣም መድከማችን ነው። በእውነት በጣም ያሳዝነው። አንድ እህት አንድ ጊዜ ምን ስትል ሰማ፣ ገና ምንም እንትን ሳልል አለች፣ በ40 ቀን ለምን ታጠምቃላችሁ እያለች አንድ ጴንጤ ጓደኛ በጣም ረፍት ነሳችኝ አለች። ለምንድን ነው በ40 ቀን የምታጠምቁት እያለች እና ባስብ 40 የሆነ ነገር ስፈልግ ጌታ የጾመው 40 ቀን ትዝ አለኝ አለች። እንዴ ጌታ ስንት ቀን ነው የጾመው አልኳት። 40 ቀን አለችኝ። ይሄዋ ስላ ነው እንዴ አለችኝ። ምንም አይገናኝም። ጌታ 40 ቀን መጾሙና ሕፃናት 40 ቀን መጠመቃቸው ምንም አይገናኝም። ግን ለሞኝ ሆናቸው በቃ። እና የሚያሳዝነው እንደዚህ ነው። ጠያቂዎቹ እኛ ተጠያቂዎቹ ያው ተመሳሳይ የሆነ በእውነቱ በጣም እንደው ይቅርታልና እንጂ እንደዚህ ያላለ። አሁን አንድ መጽሐፍ ቅዱስ ብቻ የሚልን ሰው እስኪ ይህን ጥያቄ እንጠይቀው። እስኪ መጽሐፍ ቅዱስ 66 ነው የሚል አምጣ በሉት እስኪ። መጽሐፍ ቅዱስ በውስጡ እኔ ውስጥ ያሉት መጽሐፍ 66 ወይም በቁጥር 66 ናቸው 67 አይደለም ምናምን እስኪ አምጣ በሉት። የለም እንደዛ የሚል። ታዲያ 66 የሚል ከሌለ 66 ነው ለምን ይላል? መጽሐፍ ቅዱስ ብቻ አይደለም ሌላም ተጨማሪ ያምናል ማለት ነው። አይ ተጨማሪ ነገር ያምናል ማለት ነው። እሑድ የክርስቲያን ሰንበት ነው ብለው አሁን እንደተነገረው መጽሐፍ ቅዱስ ተሸክመው ይሄዳሉ። መጽሐፍ ቅዱስ ላይ አዲስ ኪዳን የክርስቲያኖች ሰንበት እሑድ ነው የሚል እስኪ አምጣ በሏቸው። የለም አይልም። ይሄ በትውፊት የመጣ ነው፣ በሕይወት የመጣ ነው። መጽሐፍ ቅዱስ ከመጻፉ በፊት የነበረ ነው ከጌታ ትንሣኤ ጀምሮ እንጂ እዚህ መጽሐፍ ቅዱስ ውስጥ የክርስቲያኖች ሰንበት እሑድ ነው፣ እሑድ ጠዋት እንደዚህ ወደ ቤተክርስቲያን ሄዱ ወይ መጽሐፍ ቅዱስ ይዛችሁ ሂዱ የሚል የለም አልነበረም። አብዛኞቹ ፕሮቴስታንቶች ሥላሴ በሚል ያምናሉ። በቅድስት ሥላሴ እናምናለን ይላሉ። አስተማመኑ ምንድን ነው እንጂ ግን መጽሐፍ ቅዱስ ውስጥ ቢያንስ 66 እነሱ የሚቀበሉት ሥላሴ የሚል ቃል አለ ወይ ከየት አመጣው ብንል የላቸውም። ታዲያ መጽሐፍ ቅዱስ ብቻ የሚለውን እነሱ እኮ አያምኑበትም። ታዲያ እነሱ የማያምኑበትን ለምንድን ነው ለእኛ የሚነግሩን? ዓላማው ግራ ማጋባት ነው ማለት ነው። አንድ ሁለት ጉዳዮችን እንደውን ዘለግ አድርገን እንጨምር እስኪ። አንድ መጽሐፍ ቅዱስ ብቻ የሚል ሰው የማቴዎስ ወንጌል በማቴዎስ የተጻፈ ስለመሆኑ ማስረጃ አምጣ ብትሉት ሊያመጣ አይችልም። ለምን? የማቴዎስ ወንጌል ሲጀምር የሚጀምረው ወልደ ዳዊት ወልደ አብርሃም መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ነው እንጂ የሚጀምረው የማቴዎስ ወንጌል የሚለውን ማቴዎስ አይደለም የጻፈው። ማቴዎስ እኔ ወንጌል ነው ከ12 ሐዋርያት የነበርኩት ቀራጭ የነበርኩት እኔ ማቴዎስ የጻፍኩት ነው ብሎ አልጀመረም። ቀጥታ ጉዳዩ ላይ ነው የጀመረው። ሲጨርሰው እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሎ ነው ማቴዎስ 28:20 ላይ የጨረሰው።
ታዲያ የማቴዎስ ወንጌል ማቴዎስ የጻፈው መሆኑን በምን አወቃችሁ? ራሱ መጽሐፉ ማቴዎስ አለም የተናገረው የማቴዎስ ወንጌል ነው ይሄ ብላ የጨመረችው ቤተክርስቲያን ናት። ቤተክርስቲያን ባትኖር ኖሮ የማቴዎስ ወንጌል የማቴዎስ ይሁን አይሁን ማወቅ አይቻልም። የሉቃስም እንደዛው፣ የማርቆስም እንደዛው፣ የዮሐንስ የተወሰኑ ፍንጮች አሉት። ስለዚህ መጽሐፍ ቅዱስ ብቻ የሚል ሰው ማቴዎስ ወንጌልን መቀበል አይችልም። እኔም ከየት እንደመጣ በምን አውቀው? ሁለተኛ መጽሐፍ ቅዱስ ብቻ የሚል ሰው ይህን መጽሐፍ ቅዱስ እንዴት አመንክ ብላችሁ ጠይቁት እስኪ። ትክክል መሆኑን በምን አመንክ? ራሳችሁ እስኪ ያስቡ። ይህን መጽሐፍ ቅዱስ እንዴት አመናችሁ? አይ ትክክል ስለሆነ እንዳትሉ ብሎ ነው። ትክክል መሆኑን ማነገራችሁ ነው ጥያቄው እንዴ? በውስጡ ያለው ትክክል መሆኑን በምን አረጋገጣችሁ? በላቦራቶሪ አረጋገጣችሁ? ኢየሱስ አምላክ ነው የሚለውን በምን አረጋገጣችሁ? በቤተልሔም ተወለደ የሚለውን በምን አረጋገጣችሁ? ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ገበሩለት ይላል። ያን የነበራችሁ አይታችኋል? ታዲያ ካልነበራችሁ እንዴት አመናችሁ? መጽሐፍ ቅዱስ ብቻ የሚለው እዚህ ላይ አይሰራም። ምክንያቱም ይህን ራሱ ለማመን የሆነ ኦቶሪቲ ያስፈልጋል። የሰጠን የምናምነው አካል ያስፈልጋል። እንዲያውም መጽሐፍ ቅዱስ በእኔ እመኑ አይልም። እንደዚህ እኔም ከሰማይ የወረድኩ ነኝ ወይም እንደዚህ ነኝ እንዲህ ያለ ማሽሞንሞን የለውም። እውነት ነው። ከመጽሐፍ ቅዱስ ይልቅ ስለራሱ አብዝቶ የሚናገር ቁርአን የተባለ መጽሐፍ አለ። ከሰማይ ወርጄ ውሸት ነው እሱ ዝም ብሎ ነው። ግን ከሰማይ የወረድኩ ነኝ፣ ጥንት የነበረ መነሻ የሌለው ከአላህ ጋር የነበርኩ መጽሐፍ ነኝ ይላል። ልክ ነኝ በማለት ከመጽሐፍ ቅዱስ ይልቅ ቁርአን ይበልጣል። በእውነት በጣም ነው ስለራሱ የሚናገረው። ያው መቼም የእውነት ያልሆነ ነገር ስለራሱ ማውራት ስለሚያበዛ ይሄ መመስከር ስለማያስፈልገው ነው። ታዲያ ቁርአንን ትቶ አንድ መጽሐፍ ቅዱስ አምናለሁ የሚል ሰው ለምን መጽሐፍ ቅዱስ ተቀበለ? እያንዳንዱ አረጋግጦ ነው ቁርአንና መጽሐፍ ቅዱስን ጎን ለጎን አስቀምጦ ፕሩፍ ዲስፕሩቭ እያደረገ ነው? አይደለም፣ አምኖ ነው የተቀበለው። ያ እምነቱ ራሱ መጽሐፍን እንዲቀበል ያደረገው መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስን የተቀበለባት ቤተክርስቲያን ናት። ወደደን ጠላ ከቤተክርስቲያን የተቀበለውን ሀብት ይዞ ነው መልሶ የተቀበለባትን ያገኘባት ቤተክርስቲያን አላውቅም የሚለው እውነቱ ይሄ ድንጋይ ላይ ተቀምጦ ድንጋይን ማማት እንደሚባለው ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ የሚለው አስተሳሰብ ፈጽሞ ይህ መጽሐፍ ቅዱሳዊ ነው። አንድ ነገር ብቻ ልጨምራችሁ። መጽሐፍ ቅዱስ ውስጥ አሁን ብዙ መሰረታዊ የሆኑ ግን ከዛ ባለፈ ያልተብራሩ ነገሮች አሉ። ለምሳሌ ጌታችን ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ብሏል። አሁን ቃሉ ይሄ ነው፣ ከውሃና ከመንፈስ መወለድ ነው የሚለው። ግን ከውሃና ከመንፈስ መወለድ ምን ማለት ነው ብለን ብንጠይቅ ይሄን የጻፈው ዮሐንስ ወንጌላዊ ነው። ከዛ ያለን አልጻፈም። ከውሃ መወለድ ማለት ይሄ ነው፣ ከመንፈስ መወለድ ማለት ይሄ ነው፣ እንደዚህ ነው አላብራራም። በቃ የጌታችንን ትምህርት ነው የጻፈው። ጌታችንን ያለው ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። አለቀ። አራት ነጥብ። ከውሃ መወለድ ምንድነው? ከመንፈስ መወለድ ምንድነው? እንዴት ይፈጸማል? እንዴት ይሆናል? አልተብራራም። ታዲያ ምን እናድርግ? ዝም ብለን መጽሐፍ ቅዱስ ብቻ እንደሚለው እንተርጉመው ካልን ፕሮቴስታንቶቹ በዚህ መንገድ ሄደው እኔ ቃሉ ይበቃኛል ራሱ መጽሐፉ ይነግረኛል ብለው አራት እርስ በርሱ የሚጣረስ የሚጋጭ አስተሳሰቦች አሏቸው በዚህ ቃል ላይ በፕሮቴስታንቱ ዓለም። አንደኛዎቹ ከውሃና ከመንፈስ መወለድ የተባለው ቃሉ ነው፣ ስለዚህ ቃሉን መስማት ነው ጥምቀት ማለት ይላሉ። ስለዚህ ጥምቀት አይቀበሉም፣ እነዚህ ቃሉን መስማት ነው ይላሉ። ሁለተኛዎቹ ደግሞ ከውሃና ከመንፈስ መወለድ የተባለው ጥምቀት ነው፣ ግን ጥምቀት ለመዳን አይጠቅምም፣ እምነትን ለመመስከር ግን ይጠቅማል፣ መመስከሪያ ነው ይላሉ ሁለተኛዎቹ። እንግዲህ ቃሉ አንድ ነው። ሶስተኛዎቹ ደግሞ ምን ይላሉ? ጥምቀት ለመዳን አይጠቅምም፣ ግን ለመመስከሪያ ነው። ሁለተኛው እምነትን ለማጽናት ይጠቅማል፣ ሶስተኛው መመስከሪያ ነው፣ አራተኛው ደግሞ መታወቂያ ነው። ክርስቲያን መሆኑን እንዲታወቅ እንደ መታወቂያ እንደ ማሳወቂያ ነው። አራቱም እርስ በርሱ የማይገናኝ ነገር ነው። ታዲያ ቃሉ አንድ ሆኖ ለምን ይጣላሉ? መጽሐፉ ከዚህ ያለፈ አይልም። መጽሐፉ የሚለው ይሄንን ነው። ታዲያ ምን እናድርግ? መጽሐፉን የሰጠችውን ቤተክርስቲያን መጠየቅ ነው። መጽሐፉን የተቀበለችው የሰጠችው ቤተክርስቲያን ዮሐንስ ወንጌላዊ እንዴት ሲያደርግ እንደነበረ ይህንን ቃል የጻፈው ዮሐንስ ወንጌላዊ በተግባር ምን እንዳደረገ በትውፊት ከደቀ መዛሙርቱና ከቤተክርስቲያን እናገኛለን። ዮሐንስ ወንጌላዊ ደቀ መዛሙርቱ እነ ቅዱስ ፖሊካርፖስ በተግባር በውሃ እያጠመቁ በጥምቀት ልጅነት፣ ጸጋ፣ ሀብተ መንፈስ ቅዱስ እንደሚሰጥ በተግባር ያደርጉ ነበር፣ ያስተምሩ ነበር። ስለዚህ ያ ቃል ምን ማለት እንደሆነ የምናገኘው ከመጽሐፍ ቅዱስ ብቻ ከራሱ ከገጸ ንባቡ ሳይሆን ከቤተ ክርስቲያን ነው። ለዚህ ነው ከቤተ ክርስቲያን ውጪ መጽሐፍ ቅዱስን መረዳት አይቻልም። እንደዛ ቢሆን ኖሮ ፕሮቴስታንቲዝም ከ40 ሺህ አይበጣጠስም ነበር። አንድ መጽሐፍ ቅዱስ እያነበቡ ለምን ይጣላሉ?
ሞርሞኑ ሌላ ነው፣ ባፕቲስቱ ሌላ ነው። እያንዳንዱ የፕሮቴስታንት ዲኖሚኔሽኑ በጣም እርስ በርሱ ይለያያል በእያንዳንዱ ጥቅስ። ለምን? በየራሳቸው ሲያነቡ የራሳቸውን ሐሳብ ሆነ። እንዲያውም መጽሐፍ ቅዱስ ራሱ በዚህ በትንቢት ውስጥ ያለው በመጽሐፍ ቅዱስ ውስጥ ያለውን ቃል ማንም ለገዛ ራሱ ሊተረጉም አልተፈቀደም ብሎ ይከለክላል። ግላዊ ትርጉም የሚባል የለም። ምክንያቱም መጽሐፍ ቅዱስ የግል ንብረት አለ። እኔ የደረስኩት ገሌ የደረሰው አለ። ቤተክርስቲያን መርጣ ለይታ በአስተምሮዋ መሰረት ከግኖስቲኮች መጽሐፍት መርጣ የኔ መጽሐፍት እነዚህ ናቸው ብላ የሰጠችው ቤተክርስቲያን ናት። መርጣ ስትሰጠን እንደተቀበልን ሐሳቡን ስታወራራም ደግሞ መቀበል ግዴታችን ነው። ከዛ ውጭ ግላዊ ያረዳድ ከሆነ በሕይወቱ ቃል ወደ ሞት ልንሄድበት እንችላለን። ስለዚህ መጽሐፍ ቅዱስ ብቻ የሚለው መጽሐፍ ቅዱሳዊም አይደለም። በሕይወት ቃል በእውነት ወደ መሰነካከል የሚወስድ በጣም አደገኛ ማርቲን ሉተር እና መሰሎቹ የፈጠሩት ከባድ የኑፋቄዎች ሁሉ መሰረት ማህፀን የሆነ ነው። ዛሬ በዓለም ያሉ የተለያዩ ኑፋቄዎች ይህን መጽሐፍ ቅዱስ ይዘው በጣም የተለያዩ ኑፋቄዎች ክርስትናን የሚያስጸይፉ የሚያስነቅፉ ነገሮች ሁሉ የሚመጡ ጥቅስ በመውሰድ ነው ከዚህ። ስለዚህ መጽሐፍ ቅዱስ ብቻ በጣም አደገኛ እጅግ በጣም አደገኛ ስህተት ነው በእውነቱ። እሺ እናመሰግናለን። ቃል ያሰማልን። ከዚሁ ጋር ተዛማጅ ይመስለኛል አሁን ከተነሳው ሐሳብ ጋር ምናልባት ምዕመናን በአግባቡ መስማት ያስፈልጋል፣ በደንብ መረዳት ያስፈልጋል። የምትጽፉ በደንብ ጻፉ፣ ሪከርድ የምታደርጉም እንደዚሁ ጠቃሚ ስለሆነ ማለት ነው። ሌላው እንደው ተያያዥ የሚመስል ነው። በክርስትና የተገለጠው የእግዚአብሔር አሰራር ጸጋ ብቻ ሳይሆን ጸጋ ሆኖ የተሰጠንን የእርሱን ዕቃ ጦር ለብሶ ዲያብሎስን መዋጋትና ድል መንሳት ነው። ስንፍና ያይደለ ሱታፋዊ ነው የሚለው ሐሳብስ እንዴት ሊታይና እንዴት ሊብራራ ይችላል ማለት ነው? እንግዲህ እነዚህ በጣም መሰረታዊ ነገሮች ናቸው። በእውነቱ ምን ያህል እየተግባባን እንደሆነ አላቅም። ተስፋ አደርጋለሁ እግዚአብሔር በመካከላችን ሆኖ በእኔም ማገላለጽ የደከመ ያልተብራራ ቢኖር እግዚአብሔር በመካከል የቃሉን ባለቤት እሱ ስለሆነ እንዲገባቸው አድርጎ ይነግራቸዋል ብዬ አምናለሁ። በእውነቱ እነዚህ በጣም መሰረታዊ ነገሮች ናቸው። መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ ክርስትናን ቀፎውን ብቻ ያስቀሩት እነዚህ የፕሮቴስታንቶች ብቻዎች ናቸው። ሲያያቸው መጽሐፍ ቅዱስ የሚያከብሩ ይመስላሉ። ሲያያቸው ለእግዚአብሔር ቃል በጣም ተቆርቋሪ ይመስላሉ። ግን ስሙን ብቻ ክርስትና ስሙን ብቻ እንዲቀር በምዕራቡ ዓለም እንግዲህ ብዙ አባታችንን አይተውታል። በምናየው በምንሰማው የምዕራቡን ዓለም ክርስትናን እንዲጠላ እንዲጸየፍና ከዚህ የተነሳ አሁን ኦልሞስት የምዕራቡ ዓለም ፖስት ክርስቲያን ኢራ እየተባለ ነው። ድህረ ክርስትና ዘመን ክርስትና ፋይዳ ያጣበት ዘመን እየሆነ ነው። ያን ያደረገው ጸጋ ብቻ መጽሐፍ ቅዱስ ብቻ የሚለው አስተምሮ ነው በዋናነት። ሌሎች ምክንያቶች እንዳለ ሆነው እንግዲህ ጸጋ ብቻ በሚለው አንድ ሁለት ነጥቦችን በአጠር አድርጌ ላንሳላችሁ። አንደኛ ጸጋ ብቻ የሚል መጽሐፍ ቅዱስ ውስጥ አለ ወይ ነው። አሁን ሁልጊዜ መጠየቅ ያለብን መጽሐፍ ቅዱስ ጸጋ ብቻ ይላል ወይ አይልም። ባጭሩ የትም ቦታ መጽሐፍ ቅዱስ ውስጥ መዳን ጸጋ መሆኑን ይናገራል። ጸጋ እውነት ነው። ጸጋ ብቻ ግን አይልም። ብቻ የሚል ነገር በጣም አፍራሽ ነው በእውነቱ። ለመኖር አየር ያስፈልገናል፣ በአየር ብቻ ግን አንኖርም። ለመኖር ምግብ ያስፈልገናል፣ በምግብ ብቻ ግን አንኖርም። ብቻ የሚለው ቃል አፍራሽ ነው ሲጀመር አንደኛ። ስለዚህ ጸጋ ብቻ የሚለው መጽሐፍ ቅዱሳዊ አይደለም፣ የስህተት ትምህርት ነው። ማርቲን ሉተር ነው ሮሜ 3:28 ላይ ከላቲኑ vulgate ወደ ጀርመንኛ ሲተረጉሙ ሐዲስ ኪዳንን ሮሜ 3:28 ላይ ሰው በእምነት እንዲጸድቅ እንቆጥራለን ነው የሚለው። በእምነት ነው የምንጸድቀው፣ ምንም ጥያቄ የለም፣ በስራ አይደለም። ግን በእምነት ብቻ ብሎ በጀርመንኛው ጨመርበት። ብቻ አፍራሽ ነው። ስለዚህ አንደኛ በእምነት ብቻ፣ በጸጋ ብቻ፣ በእምነት ብቻ የሚሉ ነገሮች ስህተት ናቸው። የትም ቦታ መጽሐፍ ቅዱስ ጸጋ ብቻ እምነት ብቻ አይልም። አንድ ሁለተኛ ጸጋ ብቻ ሲሉ ምን ማለታቸው ነው የሚለው እንደገና አሁን መረዳት ያስፈልጋል። አሁን ጸጋ ብቻ ሲሉ ጸጋን በጣም ያደነቁ ያከበሩ ከፍ ከፍ ያደረጉ እንደ እግዚአብሔርን ቸርነት በጣም የገለጡ ይመስላል፣ ግን አይደለም። ጸጋ ብቻ ሲሉ እነዚህን ሁለት ነገሮች ማለታቸው ነው ባጭሩ። እየሰማችሁ ነው እግዚአብሔር ሰዎች አላችሁ? አለን። ጸጋ ብቻ ሲሉ ሁለት ነገሮችንም ባጭሩ ማለታቸው ነው። አንደኛ
ጸጋ ብቻ ማለት የሚድኑት ሰዎች እግዚአብሔር አስቀድሞ የመረጣቸው ብቻ ናቸው። እግዚአብሔር አስቀድሞ ከመፈጠራቸው በፊት በእሱ ባወቀ በጸጋው ብቻ የመረጣቸው የሚድኑ እነሱ ናቸው። ሌላው ሰው አመነ አላመነ፣ ወደደ ጠላ፣ ምን ሆነ ምን ሆነ፣ ኃጢአት ሰራ ጽድቅ ሰራ አይድንም ማለታቸው። ስለዚህ ምን ማለት ነው? ማንም ሰው በራሱ የመዳን መብትም ስልጣንም የለውም። ቀድሞ የተመረጠ ይጸድቃል፣ ቀድሞ ያልተመረጠ ምንም ቢሆን ሳይፈልግም ቢሆን ወደ ኩነኔ ወደ ገሃነም ይሄዳል ማለታቸው ጸጋ ብቻ ማለት። ስለዚህ የሚድኑት የተመረጡ ጥቂቶች ብቻ ናቸው። እነዛ ደግሞ እነሱ ምንም ሰርተውም አይደለም፣ ገና ሳይወለዱ እግዚአብሔር ለምን ተብሎ በማይጠየቀው በማይታወቀው እሱ በሚያውቀው ብቻ የተወሰኑትን መረጠ። ሌሎቹን ግን እያወቀ ለኩነኔ ፈጠራቸው ማለት ነው። ስለዚህ የጸጋ ብቻ ትምህርት ምንድነው የሚለው? እግዚአብሔርን ብዙዎቹን እነሱ ሳይፈልጉ ፈጥሮ የሚኮንን ክፉ አምላክ ነው ብለው ነው የሚያስተምሩት። የምዕራቡ ዓለም ክርስትናን በጣም የሚጠላው የክርስትናውን አምላክ እግዚአብሔርን በጣም የሚጸየፈው ለዚህ ነው። ምክንያቱም ሳይፈልጉ ፈጠረኝ ሳይሉ ፈጥሮ የሚኮንን አምላክ ተደርጎ ነው የተነገረው። እድል ሳይሰጥ እመን አትመን ብሎ በእኛው አለማመን በእኛው እንደሚገባ አለመሆን መኮነን ተጠያቂነቱ የራሳችን ነው። የመዳን እድል ተሰጥቶናልና። ግን ጸጋ ብቻ የሚለው ምንድነው? የመዳን እድል ማንም የለውም ከተመረጡት በስተቀር ነው የሚለው። ስለዚህ እንዴት ያለ አምላክ ይባላል? ፍጠረኝ ሳይሉት ፈጥሮ እንደሚኮነኑ እያወቀ ወደ ዘላለም እሳት ኩነኔ እንደሚገቡ እያወቀ የመዳን ያንን ያለ ወደዛ ያለ መግባት እድል እንኳን ሳይሰጥ አስቀድሞ ለኩነኔ ፈጥሮ የሚኮነን አምላክ እንዴት ያለ ጨካኝ አምላክ ነው! ይሄን አምላክ ማን ሊያፈቅረው ይችላል? የምዕራቡ ዓለም የተሰበከለት በፕሮቴስታንቲዝም በካልቪኒዝም ይሄን የመሰለ ጨካኝ አምላክ ነው። ስለዚህ በተቻለ ኑሮ በተሻለ ሳይንስ ቴክኖሎጂ ባደገ መጠን ከዚህ አምላክ ለመራቅ የሚችሉትን የሚያደርጉት ለዚህ ነው። በመጥፎ በተሳሳተ መንገድ ስለተሰበከላቸው አንደኛ። ስለዚህ ጸጋ ብቻ ማለት አንደኛ የአብዛኛው የሰው ልጅ የመዳን እድል የለውም፣ ጥቂቶች የተመረጡ ብቻ ናቸው ማለት ነው። ሁለተኛ እነዛ የተመረጡት ግን አንዴ ስለተመረጡ ኃጢአትን ቢሰሩ ምንም ቢሰሩ ችግር የለም፣ አንዴ ተመርጠዋል ነው በቃ አንዴ ተመርጠዋል። ስለዚህ ስራ አያስፈልግም የሚሉት አንዴ ስለተመረጡ ምንም ኃጢአት ቢሰሩ ችግር የለም፣ ኦልሬዲ ተመርጠዋል፣ ፕሪደስቲንድ ናቸው፣ በቅድመ ውሳኔ ተወስኖላቸዋል። እንደ ሎተሪ ማለት ነው። በቃ ሎተሪ ወጥቶላቸዋል። አሁን ሎተሪ እንዲወጣለት ሰው የሚሰራው ስራ ያለ አይመስለኝም። ትኬቱን ከመቁረጥ ያለፈ ቢያንስ የስ ትኬት ይቆርጣል በእውነቱ። ያ ግን ትኬትም የለው፣ ትኬቱን ሁሉንም የቆረጠው አስቀድሞ እግዚአብሔር። ስለዚህ አንዴ ካመንን አንዴ የምንጸድቅ ከሆነ አንኮነንም የሚለው ገብቷቸውም ይሁን ሳይገባቸው ከጀርባው ያስተሳሰባል። አንዴ ተመርጠ ከሆነ እድልን አመስግን፣ አልተመረጥከ ከሆነ ደግሞ ምንም ብታረግ ልትድን አትችልም የሚል ነው። ስለዚህ የምዕራቡ ዓለም በእግዚአብሔር ላይ ጀርባውን የሰጠ ምግባሩ እየዘቀጠ ሄደው ምንም ብታደርግ ለመዳን አስተዋጽኦ የለው ነው። ተመርጠህም ከሆነ ኃጢአቱ ትሰራ ችግር የለው፣ ካልተመረጥክም የፈለገ ጽድቅ ብትሰራ ሰውነትንም ለሰማዕትነቱ ሰጥ ትርጉም የለውም፣ አትድከም ነው። አደገኛ የሆነ ጸረ ክርስትና ትምህርት ነው በእውነቱ። ግን ሲያዩት በጣም ጥሩ ጸጋን የሚያከብር የሚያባብል ይመስላል። ለዚህ ነው በቃላት መታለል የሌለብን በእውነቱ። ቅዱስ ሄሬኔዎስ እንዳለው ኑሃቄ ከእውነት በላይ ያማረና የሰመረ ሳቢ መስሎ ይመጣል ይላል። አዎ ምክንያቱም ውሸት ራሱን ካላሳመረ ካልቀባባ ሜካፕ እኮ የሚያስፈልገው ላልሆነ ነገር ነው በእውነት። እውነትማ ምንም ሜካፕ አያስፈልገው። ስለዚህ ሁለተኛው ጸጋ ብቻ የሚለው ይሄን ማለት ነው። ሶስተኛ ጸጋ ብቻ የሚለው እንግዲህ ይሄ እንዳለ ሆኖ ጸጋ የሚለውን ቃል በመደጋገም የእግዚአብሔርን ጸጋ የምናገኝባቸውን መንገዶች ይዘጋል። ምክንያቱም ጸጋውን የምናገኘው በእምነት ነው። ግን ማመንም ለተመረጡ ብቻ የሚሰጥ ነው ይላል። አሁን እምነት ጥሩ ነው ምናምን ይላሉ። ግን ወደ ውስጥ ሲገባ እምነትም ቢሆን የሚሰጣቸው ለተመረጡት ነው። ያልተመረጠ ማመን አይችልም ይላል። ስለዚህ ማመን እንኳን መብት የለህም ያስባል። ስለዚህ አምኖ ሰው እንዳይጠቀም ጸጋ ብቻ የሚለው ይዘጉበታል። ገና አስቀድሞ ማለት ነው። ሰው ታክሞ ሊድን የሚችለውን እንዳይታከም የመከልከል አይነት። ስለዚህ ጸጋ ብቻ ካልተመረጥክ ልታምንም አትችልም ስለሚሉ ሰው አምኖ የሚያገኘውን ጸጋ እንዳያገኝ ይዘጉበታል። ከዛ ቀጥሎ ደግሞ በጥምቀት የሚገኘውን ጸጋ እንዳያገኝ ጥምቀት የማያስፈልግም ይሉታል። በሥጋው ደግሞ የሚገኘውን ጸጋ እንዳያገኝ ሁሉ አያስፈልግም ይሉታል። ስለዚህ ጸጋ የሚለውን ቃል በመደጋገም በተግባር ጸጋ የሚገኝበትን መንገድ ግን ይዘጉበታል። እስኪ አሁን ለምሳሌ እንጀራ 100 ጊዜ ብትሉ አንድ እንጀራ ይወጣው?
እስኪ 100 ጊዜ እንጀራ በሉ። ያን ያክል ጊዜ አናባክንም፣ ግን እስኪ አስቡ ባይምሯችሁ 100 ጊዜ እንጀራ ወይ ዳቦ ብትሉ አንድ ትንሽ ዳቦ አንድ ጉርሻ ያወጣው እንደዛ ማለት ነው። ጸጋ ይላሉ፣ ግን ጸጋው የሚገኝበትን መንገድ ግን በተግባር ይዘጉባል። የዲያብሎስ ጥበቡ እንደዚህ ነው በእውነቱ። በተግባር የምታገኝበትን መንገድ ይዘጋና ግን ያን ያገኘ ይመስላል። በቃ ጸድቀሃል ምናምን በቃ ተመረጠ፣ ግን በተግባር የሚገኝበትን መንገድ ይዘጉታል። አራተኛና የመጨረሻ የማነሳው በጸጋ ዙሪያ ጸጋ ብቻ ዙሪያ እኛ የምናምነው መጽሐፍ ቅዱስ የሚያስተምረው የቤተክርስቲያን ትምህርት የዳነው በጸጋ ነው። የምንድነው በጸጋ ነው፣ በስራችን አይደለም። ግን በጸጋው ስንድን የጸጋው ግን ተሳታፊ የሚያደርጉን ነገሮች አሉ። ጸጋውን ዝም ብሎ አይወሰድም። ጸጋው እንደ ፀሐይ ለሁሉ የተዘረጋ ነው። በዚህ የሚጠቀሙት ግን ያመኑ ወደ እሱ የቀረቡ እንዲህ የሚያደርጉ ናቸው። መጽሐፍ ቅዱስ በጣም ደግሞ ደጋግሞ የመዳናችን መንገድ ሱታፊያዊ እንደሆነ ነው የሚናገረው። አንድ ሁለት ሶስት ጥቅሶችን ብቻ ባጭሩ ላስታውሳችሁ። ኦሪት ዘጸአት ምዕራፍ 17 ከአማሌቃውያን ጋር ሲዋጋ ሙሴ ኢያሱን ወደፊት ሂድና ጎልማሶችን መርጠህ ከአማሌቃውያን ጋር ተዋጋ ነው። ሙሴ ከጀርባ ይጸልያል፣ ግን ጸሎቱ ብቻ ይበቃኛል አላለም። ከፊት ደግሞ ኢያሱ ይዋጋል። እንደዚህ ነው። በሙሴ ጸሎት እግዚአብሔር ድልን ይሰጣል፣ ግን ሙሴ ስለሚጸልይ እግዚአብሔር ድልን ስለሚሰጥ ኢያሱ ሳይዋጋ አልቀረም። አይ ከተጸለየ ሙሴን ያክል እጆቹን ዘርግቶ የሚጸልይ ከሆነ እግዚአብሔር ቀይ ባህርን የከፈለልን ከሆነ መና ያወረደልን ከሆነ ለምን እንዋጋለን አላሉ። እግዚአብሔር ድሉን ይሰጣል። እንደ ኢያሱ ጎልማሶችን መርጦ ደግሞ ከአማሌቃውያን ጋር መዋጋት ደግሞ ከሰው ይጠበቃል። ሳይዋጉ ድልን ይስጠኝ ማለት አይቻልም። የማይነጣጠሉ ናቸው። አሁን ለእስራኤላውያን አማሌቃውያንን ያሸነፈው የትኛው ነው ብንባል የትኛው እንላለን? የሙሴ ጸሎት ነው ወይስ የኢያሱ ውጊያ? የሁለቱም። የትኛው? ሁለቱም ነው። ሙሴን ጸልያል። ይሄ የሚታወቅ ዘንድ የሙሴ ጸሎት የድሉ ኃይል ዋናው መሰረት እሱ መሆኑ ይታወቅ ዘንድ ሙሴ እጁን ሲዘረጋ ድል ያደርጋሉ፣ እጁ ሲታጠፍ ወይም ሲወርድ ደግሞ ድል ይሆናሉ። ግን እየተዋጉ ነው ደግሞ የማይነጣጠል ነው፣ እንደ ነፍስና እንደ ሥጋ። አይ ይሄ ይበቃኛል ይሄ ይቅርብ የሚባል አይደለም። መጽሐፈ ኢያሱ ምዕራፍ 10 ላይ እስራኤላውያን በኢያሱ መሪነት ከኢየሩሳሌም ዙሪያ ከነበሩ ከነዓናውያን ጋር ሲዋጉ እነሱ እየተዋጉ እያለ እነሱ በኢያሱ መሪነት ሲዋጉ እግዚአብሔር ደግሞ ከሰማይ በረድ አዝንቦ ጠላቶቻቸውን አጠፋላቸው። በእውነቱ ይሄንን ይህ ጉባኤ ሲያልቅ እንደው አንብቡት። በእውነቱ ንባብ ልጋብዛችሁ። መጽሐፈ ኢያሱ ምዕራፍ 10 ላይ እና ምን ይላል? የእስራኤላውያን ጦር ሰይፍ ካጠፋቸው ይልቅ እግዚአብሔር ከሰማይ በረድ አዝንቦ ያጠፋቸው በለጡ ይላል። ግን ጠላቶቻቸውን ያጠፋላቸው በካምፓቸው ቁጭ ብለው አይደለም፣ እየተዋጉ ነው። ስለዚህ እግዚአብሔር ጠላትን የሚያጠፋልን፣ ፈተናን የሚያርቅልን፣ ጸጋውን የሚሰጠን በተጋድሎ ሂደት ላይ ስንሰማራ ነው። በአዲስ ኪዳን ይሄ በጣም በሰፊው ነው የተነገረው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ ታገኙ ዘንድ ሩጡ ይላል። ማንም እንደሚገባ ባይታገል አክሊል አያገኝም ይላል። ስለዚህ ያሮጠ ሊያገኝ አይችልም። ይሄ ማለት እኛ ስለ ሮጥን ብቻ እናገኛለን ማለት አይደለም። ይሄን ይዘን ደግሞ ሁሉም የሰው ሩጫ ውጤት ነው እንዳንል ሮሜ ላይ ደግሞ አኮ ለዘሮጸ ወይ ለዘበደረ አላም እግዚአብሔር ዘይንህር አለ ዘይሁ ምህረተ ለሮጠ ለቀደም አይደለም ከሚምር ከእግዚአብሔር ነው አለ። ስለዚህ እግዚአብሔር ጸጋው የኛም ጥረት ሱታፌ እንደሚያስፈልግ በማስተባበር ነው የነገረን። ስለዚህ ጸጋ ብቻ የሚል ትምህርት በጣም በእውነቱ በጣም አደገኛ ስህተት ነው። እግዚአብሔር ጸጋውን ሰጥቶናል። ጸጋውን ፈልገን እኛ የምናደርገው ምንም ጸጋውን ባይሰራም ጸጋውን የምናገኝባቸው መንገዶች ግን አዘጋጅቷል። ተጠምቆ ልጅነትን ማግኘት እኮ ስራ አይደለም፣ ጸጋ ነው። ስጋውና ደሙ እኮ ጸጋ ነው። ይሄ ስራ እኮ አይደለም። ስጋዬን ብሉ ደሜን ጠጡ፣ ከዚህ በላይ ምን ጸጋ አለ? ለዚህ ነው በቅዳሴ ጊዜ ንቅረብ ለመድኃኒተ ሕይወት ወቅዱሳተ በጥበበ እግዚአብሔር ምንሳ ዘተውህበ ለነ ጸጋ የሚለው ጸጋው ነው የተሰጠንን። ስጋውን ደግሞ እንቀበል። ከሱ ከክርስቶስ ስጋና ደም የበለጠ ምን ጸጋ አለ? ስለዚህ ቤተክርስቲያናችን ጸጋውን የምናገኝባቸውን መንገዶች ጸጋውን ቀጥታ ትሰጠናለች፣ ታሳትፈናለች። ጸጋ ብቻ የሚለው ግን ከመጀመሪያ ጀምሮ ተስፋ ከማስቆረጥ የመዳን እድል የላችሁም ከማለት ጀምሮ ጸጋውን የምናገኝባቸውን መንገዶች በሙሉ በመዝጋት ከእግዚአብሔር ጸጋ ይለየናል። ስለዚህ እነዚህ እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ ምናምን ብቻ የሚባሉ ሰይጣን ደህና አድርጎ የፈጠራቸው ሰዎችን ከዘላለማዊ ሕይወት ከእግዚአብሔር ልጅነት የማራቂያ አደገኛ መሰናክሎች ጉድጓዶች ናቸውና ራሳችንንም እንደ በተቻለ ሌሎቻችንም ለመጠበቅ በእውነት ከፍተኛ ጥረት ማድረግ ይጠበቅብናል።
ማለት ያስማለን መመጣችን እንግዲህ ያው እነዚህ መሰል ነገሮች እኛ ጋር በብዛት የሚበዙ ስለሆኑ ነው ትኩረት ማድረግ ያስፈልገው። ምናልባትም እንግዲህ እንደ ሀገር ነው የሚሆነው፣ እንደ ዓለምም እንዲህ አይነት ነገሮች ይበዛሉ። ከነዚህ ሀሳብ ምናልባት ሰዓት ካለን የምንመለስባቸው ጥያቄዎች ይኖራሉ። እንግዲህ ወደ ሀገራችን ደግሞ መለስ ብለን የሚነሱ ነገሮች አሉ። እንግዲህ ሃይማኖትና ሀገር ብለን ስንል እንግዲህ ትረዳላችሁ ይነሳሉ። አንዳንዴ እንጠፋለን፣ ይጠፋል፣ እንዲሆናል የሚባሉ ነገሮች ያው ይነሳሉ፣ የሚያስደነግጡ ነገሮች። ከዚህ አንፃር እንደ ቤተ ክርስቲያናችን እንደው ሃይማኖትና ሀገር ይጠፋል ወይስ አይጠፋም? እንዴት ይታያል? መምህር ምናልባት እንግዲህ ሃይማኖትና ሀገር ይጠፋል አይጠፋም? ብዙ የተራራቁ እንትኖች አስተሳሰቦች የሚመስሉ ነገሮች ይንጸባረቁበታል። ሃይማኖት ይጠፋልም አይጠፋልም። እውነቱ አይጠፋም። እውነት ስለሆነ አይጠፋም። እውነቱን የሚያውቁትና የሚጠቀሙበት ሰዎች ግን ሊጠፉ ይችላሉ። ስለዚህ የትኛውን ነው የምንለው ስንል ከሆነ ሃይማኖት እውነታው አይጠፋም፣ ወንጌል እውነታው አይጠፋም። የክርስቶስ ሰው መሆኑ ዓለምን ማዳኑ ሊለወጥ አይችልም። ያን የሚያምኑበት ሰዎች ግን ሊጠፉ ይችላሉ። በመካከለኛው ምስራቅ ጠፍተዋል፣ በሰሜን አፍሪካ ጠፍተዋል፣ በሀገራችንም በብዙ ቦታ እየጠፋ ነው። ስለዚህ ሃይማኖቱ ራሱ እውነታው አይጠፋም። በዛ የሚያምኑና የሚጠቀሙበት ሰዎች ግን ካልተማሩ ካልጠበቁት ሊጠፉ ይችላሉ። መካከለኛው ምስራቅ ኢየሩሳሌም ራሱ ጌታ የተወለደበት አካባቢ በአብዛኛው ዛሬ አይሁድና እስላም ነው። ስለዚህ ሃይማኖቱ ራሱ እውነታው አይጠፋም፣ የሚያምኑበት ሰዎች ግን ሊጠፉ ይችላሉ። አገርም ደግሞ አገር የምንለው ምኑን ነው? ተራራው፣ ሸንተረሩ፣ ወንዙ፣ መልክዓ ምድሩ የመሳሰለው ከሆነ ይሄዳል። አንዳንድ ወንዞች ሊደርቁ ይችላሉ ምናልባት። ከዛ ያለፈ ግን አገርነቱ መልክዓ ምድሩ አይጠፋም። ግን አገር የምንለው ህዝቡን፣ ባህሉን፣ ሃይማኖቱን ያን ከሆነ ያ ግን ሊጠፋ ይችላል። ለምሳሌ ኢትዮጵያ ዛሬ ካለችው ኢትዮጵያ በፊት የዛሬዋ ሰሜን ሱዳን የጥንቷ ኑቢያ ነበረች። ኑቢያ የኢትዮጵያ አካል ነበረች። እንደ ኢትዮጵያና እንደ ኬንያ ሞያሌ የግብጽ ኤሌፋንታይንና የኢትዮጵያ ኤሌፋንታይን ነበረ። ድንበሩ ላይ ዛሬ ሰሜን ሱዳን አካባቢ ነበር፣ ግን ዛሬ ሌላ ሀገር ሆኗል። ኤርትራ ደግሞ ተቆርጣለች። ጅቡቲ ከመቶ ምናምን ዓመት በፊት የኢትዮጵያ አካል ነበረች። ሶማሊያ በ14 በ15ኛው መቶ ዓመት የነ ንጉስ ዳዊት የቀደሱባት ሞቃዲሾ መቃድስ ነበረች። ብዙ አብያተ መቃድስ የነበሩባት። ዛሬ እንደምናውቀው ሌላ ሃይማኖቱም ሌላ ሁሉም ነገር ሌላ ሆኗል። እንዲህ እየሆነ እየመጣ ነው። ስለዚህ እንዲህ እየሆነ የሚሄድ ከሆነ አሁን ኢትዮጵያ አያድርገውና እየተካሄደ ያለው አረባዊነት በዚሁ ፍጥነት ከቀጠለ እኛ ምንም ካልሰራን፣ እየተካሄደ ያለው ፕሮቴስታንታዊ ጂሃድ በዚሁ ከቀጠለ እኛ ምንም ካልሰራን እንደው አያድርገውና ኢትዮጵያ አብዛኛው ፕሮቴስታንትና እስላም ከሆነ ኢትዮጵያ አለች ነው የምንለው የለችም ነው የምንለው? ኢትዮጵያ ሙሉ በሙሉ እስላም ብትሆን አሁን ኢትዮጵያ አለች ወይስ የለችም? ኢትዮጵያ ሙሉ በሙሉ ፕሮቴስታንት ብትሆን አያድርገውና አለች ወይስ የለችም? መኖር አለመኖር በዚህ ደረጃ ነው የሚታየው። ለምሳሌ የዛሬዋ ግብጽና የጥንቷ ግብጽ አንድ አይደሉም። የጥንቷ ግብጽ ብዙ ነገር ነበረ፣ ክርስቲያኖች ነበሩ፣ ዛሬት ፈርዖናውያን ነበሩ። ዛሬ ግን ያሉት አረቦች ናቸው። ከመካከለኛው ምስራቅ ከዛሬዋ ሳውዲ አረቢያና አካባቢ የሄዱ አረቦች ናቸው። ስለዚህ የዛሬዋ ግብጽ አብዛኛው ሃይማኖቱ የአብዛኛው እስላም ነው፣ ቋንቋ አረብኛ ነው፣ ህዝቡም አረብ ነው። የጥንቶቹ አብዛኞቹ ጠፍተዋል። ስለዚህ ዛሬ ያለችው ግብጽ የጥንቷ ግብጽ አይደለችም፣ ግን አገሪቷ አለች፣ ስሟም አለ። የጥንቷ ቢዛንታይን የዛሬዋ ቱርክ ናት። የጥንቱ የእነ ቅዱስ ባስልዮስ የስንቶቹ አባቶች አገሮች ገዳሞች ሁሉ ጠፍተዋል። መልክዓ ምድሩ ግን አለ። ዛሬ ያሉት ቱርኮች ስለ ጥንቷ ባይዛንታይን ገንዘብ ለማግኘት ቱሪዝም ዋሻውን ገዳማቱን ከፍተው ያሳያሉ። ስለ ታሪኩ ሲናገሩ ግን ይቀፋቸዋል፣ ያንገሸግሻቸዋል። ለምን? ዛሬ ያለችው ቱርክ የጥንቷ ቢዛንታይን አይደለችም። አገሩ መልክዓ ምድሩ ግን አለ። ስለዚህ አገር ይጠፋል አይጠፋም የሚለው አገር የምንለው ምኑን ነው የሚለው ነው። ቋንቋ፣ ባህል፣ ማንነት ይጠፋል ካልተጠበቀ። መልክዓ ምድሩና የመሳሰለው ግን የትም ስለማይሄድ አይጠፋም። ስለዚህ ኢትዮጵያ ትቀጥላለች፣ ትጠፋለች፣ አጠፋም የሚለው በእኛ አሰራር በእኛ ሁኔታ የተመሰረተ ነው። እኛ ከተኛን ማንም እየመጣ ህዝቡን እዚህ እኮ ጥያቄ እየተነሳ አይደል እንዴ? ቤተክርስቲያን እዚህ ናት እዛ ነው እየተባለ እኮ እዚህ ጥያቄ እያየን እኮ ነው። ኢትዮጵያ እኮ አይናችን ፊት እየተቆራረሰች እያየን ነው። በዚህ ከቀጠለ አደገኛ ነው። ስለዚህ ሀገርና ሃይማኖት ይጠፋልም አይጠፋምም እንዲህ ባለ አረዳድ ልንረዳው የሚገባ ይመስለኛል። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልን። እንግዲህ ምናልባት ብዙ ጥያቄዎች ቢኖሩም ይሄንን የመጨረሻ እናደርጋለን። ምናልባት ይሄ ጥያቄ
ከወቅቱ አንፃር ወሳኝ ጥያቄ ነው ብለን እናምናለን። ይሄ መጨረሻው ጥያቄ መምህር እንግዲህ ከኦርቶዶክሳዊ ኃላፊነት አንፃር ታሪክ እንደሚነግረን ነገስታቱን ቀብታ ህዝቡን ያለ አድሎ በፍትህ እንዲያስተዳድሩ ስታደርግ በኖረች ቤተክርስቲያን ውስጥ የምዕመናን የፖለቲካ ተሳትፎና ዕውቀት ምን መምሰል አለበት? አንዳንድ ጊዜ የመሸሽ እንዲህ ነክ ነገሮች በጣም በብዛት ስለሚኖሩ ቀድሞም የተሰሩ ብዙ ችግሮች ስላሉ ከዚያ አንፃር እንዴት ነው የሚታየው? ምንስ መምሰል አለበት? በእውነቱ በዚህ ዓለም ስንኖር ከፖለቲካ ውጭ ልንሆን አንችልም። በምንም መንገድ ምናልባት ከሰው ተለይቶ ብቻውን በበረሃ በጫካ የሚኖር ሰው ካልሆነ በስተቀር ከፖለቲካ ውጭ መሆን አይቻልም። ያም ቢሆን የፖለቲካ ወላፈን ላያጣው ይችላል። ሰው ወደዛ ሲሄድ አያድርስ ነው። ስለዚህ በዚህ ዓለም ሳለን ስንኖር ከፖለቲካ ውጭ ልንኖር አንችልም። ፖለቲካ ማለት እኮ አስተዳደር ነው። ህዝብ የሚመራበት ሁኔታ ነው። በቀኝ ይመራ፣ በግራ ይመራ፣ በዚህ ፖለቲካዊ ርዕይ በየትም መንገድ ቢሆን ህዝብ ሳይመራ አይኖርም። ስለዚህ ከፖለቲካ ነፃ ከፖለቲካ ውጭ ልንሆን አንችልም። ባይሆን ምንድነው ልናደርግ የምንችለው? እኔ ማንም እንደፈለገ ይምራኝ ይንዳኝ፣ በቃ እንደፈለገ ይጋልበኝ ካልን ዝም ብለን መተው እንችላለን፣ አሳልፈን መስጠት እንችላለን። አለዛ ግን እኔ ማንም እንደፈለገ ሊመራኝ አይገባም፣ እንዲህ ነው ልመራ የሚገባው፣ እንዲህ ነው ሊሆን የሚገባው፣ መብቴ እንዲህ ሊሆን ይገባል፣ እንዲህ የምንል ከሆነ ግን ከፖለቲካ ነፃ ልንሆን አንችልም። አንደኛ ይሄ በእውነቱ ባለፉት ዘመናት የተሰራ ፖለቲካ አትንኩ እንደዚህ ይሄ የብልጦች ሐሳብ ነው። ፖለቲካውን ለራሳቸው ለመያዝ ሲፈልጉ እኛን ከተጨዋታ ውጭ ለማድረግ ሲፈልጉ እኛን ልክ ፖለቲካን ኃጢአትና የማይመለከተን እንደሆነ አድርገው ሰበኩ። እኛም መሰለን። በእውነቱ አንድ እኔ ሳድግ የማውቀው አንድ ልጆች የሚያደርጉት ተረት ትዝ አለኝ። እነዚህ ጉልበት ያላቸው ልጆችና አነስ ያሉ በጉልበትም በእድሜም ልጆች አብረው ሲበሉ ጉልበት ያላቸው እኔ አመኝ ልበል ይላሉ እና ታናናሾቹን ደግሞ ጢዝ በሉ ይሏቸዋል። እና እነዛ አመኝ እያሉ እየበሉ እነዛ ጢዝ እስኪሉ ድረስ በልተው ይጨርሱባቸዋል። ልክ አሁን እየሆነ ያለው እንደዛ ነው። እኛ ፖለቲካውን እንጫወትበት፣ እኛ እንደፈለግን እንምራችሁ፣ እኛ እንደፈለግን እናድርጋችሁ፣ እንደፈለግን እንሆን፣ እናንተ ግን ዝም ብላችሁ ተመልከቱ፣ ታዘዙ፣ ተነዱ አሉን። እኛም ይሄ መንፈሳዊነት መሰለን። ይሄ በእውነት በጣም የሚያሳዝን ነው። አባቶቻችን ከጥንት ጀምሮ ቢሆን ስለ ሰማያዊ አገር ስለ ዘላለማዊ ሕይወት አስበዋል። ዋናው እሱ ነው። ግን ለዛ የምንዘጋጀው በዚህ ዓለም ስለሆነ ታሪክ በክርስትና ትልቅ ቦታ ፋይዳም ስላለው ስለዚህ ዓለም አኗኗር ሁኔታም አስበዋል። እና አቡነ ኢየሱስሞዐን ብናስብ ከዛ በፊት እና አቡነ ገብረ መንፈስ ቅዱስ አሁን አቡነ ገብረ መንፈስ ቅዱስ ከዚህ ዓለም ምንም የወሰዱት ነገር የለም በእውነቱ አልበሉም አልጠጡም። ግን ለኢትዮጵያ እግዚአብሔር ሰው እንዲልክላት ወንጌል የሚሰብኩ አገር የሚመሩ ሰዎች እንዲልክላት በጣም ጸልየዋል። ጸሎታቸውን ሰርተዋል። እና አቡነ ተክለ ሃይማኖት እና አቡነ ኢየሱስሞዐን ከዛም በኋላ የመጡት ታላላቅ ያ ወርቃማው ዘመን እንዲመጣ የአቡነ ገብረ መንፈስ ቅዱስ ጸሎት ሚናው ትልቅ ነበር። ስለዚህ ምክንያቱም ሰው ሀገር ያስፈልገዋል፣ ማንነት ያስፈልገዋል። እና አቡነ ኢየሱስሞዐን እና አቡነ ተክለ ሃይማኖት ሁሉ በዚህ ዙሪያ ትልቅ ስራ ሰርተዋል። አሁን አቡነ ተክለ ሃይማኖት በዛን ዘመን የነበረው ሁኔታ ፖለቲካዊ ውጥረት እንዲረግብ ያን ሁሉ ትልቅ ሚና የሰሩት አገር እንዲህ ባለ መንገድ ካልተመራች መከራው ለማንም የማይቀር ስለሆነ ነው። እና በእውነቱ የእግዚአብሔር ቤተሰቦች ፖለቲካ ውስጥ በቀጥታ ሊገቡ የማይገባቸው ሰዎች አሉ። ካህናት እንግዲህ ከጳጳሳት ጀምሮ መሆኑ ግልጽ ነው። ካህናት፣ የቤተክርስቲያን መምህራን እንደዚህ ያሉ ቀጥታ ፖለቲካ ውስጥ በአባልነትና በመሳሰለው ሊሳተፉ አይገባም። ምክንያቱም እነዚህ የቤተክርስቲያን ወካዮች ናቸው፣ ቤተክርስቲያን ወክለው የሚናገሩም ናቸው። ከዛ በስተቀር ግን ምዕመናን ፖለቲካ ውስጥ በሚገባ ገብተው መሳተፍ አለባቸው። አለዛ እኛ እያለቀስን ሌላው ስልጣኑ ሌላ እጅ ሆኖ የእንትን ቦታ ይሰጠን እንዲህ ይደረግብን እያልን ሁሉ ጊዜ ስናለቅስ እንዴት እንኖራለን? ይህ በእውነቱ ሊሆን አይገባም። ስለዚህ ፖለቲካ ውስጥ በሚገባ ገብቶ መሳተፍ ይገባል። ግን አንዱ ችግር ምን መሰላችሁ? አሁን እኛ የቸገረን ኦርቶዶክሳዊ ነው ፖለቲካ ውስጥ አመራር ውስጥ ያለ ሰው አይደለም የቸገረን። በዓላማ ስለማይገባ ክርስትናው ገብቶት ሚሽን ተልእኮ ተሸክሞ ስለማይሄድ እንደውም አንዳንዴ ከሌሎቹ ይልቅ በይሉንታ እኛን የበለጠ የሚጎዳ በስም ኦርቶዶክስ የሆነ በጣም ተቸግረናል። ስለዚህ በስም ኦርቶዶክስ መሆኑ አይደለም ክርስትናው በሚገባ ገብቶት ተረድቶ ግን ያን ተልእኮ ይዞ ባለስልጣን ቢሆን ኢንቨስተር ቢሆን ነጋዴ ቢሆን ምንም የቀን ሰራተኛ ቢሆን የመንግስት ሰራተኛ ቢሆን ዳኛ ቢሆን ምንም ቢሆን ይጠቅማል። የማይጠቅም የለም። ስሞን ጫማ ሰፊው ሊስትሮ የነበረው እንኳን ታላቅ ስራ ሰርቷል። ስለዚህ በፖለቲካ መሳተፍ ኃጢአት አይደለም፣ ተገቢ ነው። በተለይ በአሁኑ ጊዜ ደግሞ በጣም አስፈላጊ መንፈሳዊ
ክርስቲያናዊ ግዴታ ነው በእውነቱ። ግን ወደ ፖለቲካ ስንገባ እንደ ጨዋናተኛ ያንን አይዲዮሎጂ ይዘን በዛው ተጠምቀን እዛው ውስጥ ገብተን እንደ ይሁዳ እንደ ዴማስ መልሰን ጠላት እንዳንሆን ግን መጠንቀቅ አለብን። እኛ ክርስትና ሳይገባን እዛ ገብተን የበለጠ የጠላት መጠቀሚያም ልንሆን ስለምንችል ፖለቲካው ተንኮሉ ስልቱ በጣም የረቀቀ ስለሆነ በጣም ተዘጋጅቶ በእውቀትም በስነ ልቡናም በሁሉ ነገር ተዘጋጅቶ መግባት ግን በጣም አስፈላጊ ነገር ነው በእውነቱ። እግዚአብሔር ይስጥልን። እናመሰግናለን። አምላካችን እግዚአብሔር ቃለ ሕይወት ያሰማልን። እንግዲህ ምእመናን በሌላም ጊዜ እግዚአብሔር በፈቀደና እሱ በወደደ ጊዜ በሰፊ መርሐ ግብር የምንገናኝ እንሆናለን። ልዑል አምላካችን እግዚአብሔር ቃለ ሕይወት ያሰማልን። እድሜን ከጸጋ ጋር ከጤና ጋር አምላካችን እግዚአብሔር ይስጥልን፣ ይጠብቅልን። መምህራችን እግዚአብሔር ይስጥልን።